በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች ወንድሞቼ እንደምን ሰነበታችሁ? ልዑለ ባሕሪ ቅዱስ እግዚአብሔር ክብርና ምስጋና ይድረሰው። እንኳን ለእመቤታችን ለቅድስት ድንግል ማርያም ወርሃዊ መታሰቢያ በዓሏ በሰላምና በጤና አደረሰን አደረሳችሁ። ባለፈው በጥያቄ መልክ እመቤታችን ቅድስት ድንግል ማርያም ስለምን የበላይ ሰብ እመቤት ተባለች? በላይ ሰብ ማን ነው ብለን ተጠያይቀን ነበረ። በላይ ሰብ ማለት ሰው በላ ማለት ነው። በላይ ሰብ እንግዳ ተቀባይ፣ ትሁት፣ ሰው አክባሪ የነበረ ሰው ነበረ። በመጨረሻም በደዌ የተመታ ሰው አግኝቶ ጥርኝ ውሃ ቢሰጠው ያቺ ጥርኝ ውሃ መዝና የእግዚአብሔርን መንግስት እንዲወርስ ምክንያት ሆናለታለች። እመቤታችን በልጇ ፊት ቆማ አማልዳ አስታርቃው ስምሽን የጠራ ዝክርሽን ያዘከረ በስምሽ ለነዳያን የመጸወተ እምርልሻለሁ ብለኸኛል ብላ ስላስማለችው ወላዲተ አምላክ የበላይ ሰብ እመቤት ተብላለች። ታሪኩ ይሄንን ይመስላል። ሙሉ ታሪክ ደግሞ ተአምረ ማርያም ላይ ይገኛል። የሰማነው በዝነ ልቦናችን ያሳድርብን። ሰላም ሁኑልኝ።